ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን የአሻም ቢዝነስና ምጣኔ ሀብት ዜናዎች ከዚህ ወደ እናንተ እንደሚከተለው ማቅረብ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ተመልካቾች። እናት ባንክ በዛሬው ዕለት በ4 ወራት ውስጥ ከ20 ሺህ በላይ ለሚሆኑ ሴቶች የብድር አገልግሎት መስጠቱን አስታወቀም። ለሴቶች ከሰጠው የብድር አገልግሎት በተጨማሪም ሌሎች የስራ ዕድል የፈጠሩ ደንበኞቹን ማፍራት ስለመቻሉ አስታውቋል። ባንኩ መስከረም አዲሱ እናት ባንክ ብዙሃን እናቶችን ይወክላል ያለውን እማዬ የተሰኘ ቅርንጫፍ በይፋ መክፈቱን በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታውቋል። ባንኩ በዘርፉ ላይ በሰጠው ጋዜጣዊ መግለጫ በርካታ ሴቶችና እናቶችን የብድር አገልግሎት ተጠቃሚ ማድረጉን አስቀድሞ አብራርቷል። በ4 ወራት ውስጥ ከ20 ሺህ በላይ ለሆኑ ሴቶች የብድር አገልግሎት እንደተሰጣቸውና ተጠቃሚ ማድረግ እንደተቻለ የተናገሩት የእናት ባንክ ምክትል ፕሬዚዳንት ገነት ሀጎስ በዚህም ውጤታማ ሴቶችን ማፍራት ተችሏል ባይ ናቸው። ሴቶች ብቻ ከ20 ሺህ በላይ አሁን ላይ እንኳን በ4 ወር ባስተዋወቅ ነው የዲጂታል ሌንዲንግ ከ20 ሺህ ሴቶች በላይ ብድር እንዲያገኙ ከ70 ሺህ ጊዜ በላይ ደግሞ ትራንዛክሽን እንዲኖረው ሪቮልቭ እንዲያደርግ ማለት ነው ያስቻልንበት ነው። እንደ አጠቃላይ ግን ውጤታማ ሴቶችን እያፈራን እንገኛለን። ይሄ ነገር ይቀጥላል ማለት ነው። በዚህ አጋጣሚ ስያሜው እማዬን ዛሬ ከፈትን እንጂ አሁንም በስመጥር ሰዎች ስያሜ መሰየማችን የሚቀጥል ነው የሚሆነው። ከአገልግሎቱ ጋር ተያይዞ ለሴቶች የተለያዩ የብድር አገልግሎቶች አይነቶች እንዳሉ ገልጸዋል። ነገር ግን የብድር አገልግሎቱ ሴቶቹ ላይ ትኩረት ይደረግ እንጂ ሌሎችን አያካትትም ማለት አይደለም ሲሉ አክለዋል። ከብድር ጋር ተያይዞ እናት ባንክ 12 ዓመት የተለያየ አገልግሎት ነው የሚሰጠው። ብድሩ በ3 አይነት መስፈርት የሚካሄድ ነው። በመደበኛ የሚመጡ እናቶች አሉ። በዚህ ለሴቶች ብቻ በመናቀርበው ብድር ኮላተራል ማቅረብ ለማይችሉት እናስተናግደዋለን። አጠቃላይ ደግሞ አሁን ላይ ደግሞ ሴቶችን ብቻ ለይተን የምናበድርበት አካሄዳለን። እንደ አጠቃላይ ግን በጣም ውጤታማ የሆኑ ትልልቅ ቦታ መድረስ የቻሉ ሴቶችን ማፍራት ችለናል። ሴቶችን ስንል ሌላውን አላካተትንም ማለት አይደለም። ከፕሮጀክት ከአይዲያ ጀምሮ ፋይናንስ ያደረግናቸው ትልልቅ አገራችን ላይ አሁን ትልልቅ አቅም ፈጥረው ለብዙዎች የስራ ዕድል መፍጠር የቻሉ ታላላቅ ሰዎችን እንዳጠቃላይ በብድር አፍርተናል። ምክትል ፕሬዚዳንቱ አያይዘውም በዛሬው ዕለት የተከፈተው ይህ ቅርንጫፍ ስያሜ ለመጀመሪያ ያክል ይሁን እንጂ በቀጣይ ጊዜያትም ባንኩ ስመጥር የሆኑ ሰዎችን ስያሜ መስጠት እንደሚቀጥል ተናግረዋል። በሀገራችን ነው በእርግጥ እየሰየምን ያለ ነው። በሀገራችን ባለውለታ የሆኑ ስመጥር ብቻ መሆን ሳይሆን ለሀገራቸው ትልልቅ ታሪክ የሰሩን ነው እየሰየምን ያለ ነው። ለምሳሌ ከውጭ ዜጎችም ሆነው ግን እኛ ሀገር ላይ መጥተው በደንብ ለህብረተሰቡ የሚነገር ታሪክ የሰሩ እንደ ዶክተር ካትሪን ሃምሊን ፊስቱላ ላይ የሰሩ ዶክተር ሱ የዚህ የአካባቢ ጥበቃ ላይ የሰሩ ሲልቪያ ፓንክረስትን ስያሜ ሰጥተናል። እስካሁን ባለን ማለት ነው። ከኢትዮጵያውያኖች በተጨማሪ ለሀገራችን ባለውለታ የሆኑና ለህዝቡ ትልልቅ አስተዋጽኦ ያበረከቱትን የውጭ ዜጎችን ጭምር ሰይመናል። በመጨረሻም በብድር አገልግሎት ተጠቃሚ እየሆኑ ያሉ እናቶችና ሴቶች ውጤታማ እየሆኑ ናቸው መባሉንና ይህም ሴቶችን ተጠቃሚ የማድረግ ስራ ተጠናክሮ እንደሚቀጥል አሻም በስፍራው ተገኝታ ለመታዘብ ችላለች። በርካታ የውጭና የሀገር ውስጥ ባለድርሻ አካላት የሚሳተፉበት 9ኛው የሆርቲ ፍሎራ ኤክስፖ ሊዘጋጅ መሆኑ ተገለጸም። የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ከመጋቢት 23 እስከ 25 ቀን 2017 ዓ.ም በአዲስ አበባ ሚሊኒየም አዳራሽ 9ኛው የሆርቲ ፍሎራ ኤግዚቢሽን ሊያካሄድ መሆኑን በዛሬው ዕለት በሰጠው ጋዜጣ የመግለጫው አስታውቋል። በዓለም አቀፍ ደረጃ ቀዳሚ በሆነው የሆርቲካልቸር ንግድ ትርኢት ዝግጅት ላይ
የኢንዱስትሪ መሪዎች፣ ባለሀብቶች፣ ገዢዎች፣ ግብዓት አቅራቢዎች፣ የሎጂስቲክስ አገልግሎት ሰጪዎችና ደረጃውን የጠበቀ አገልግሎት ሰጪዎች እንዲሁም ባለድርሻ አካላት ይሳተፋሉ ተብሎ እንደሚጠበቅ ተገልጧል። የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ከዓለም አቀፍ ተቋማት ጋር በመተባበር ያዘጋጀ ይህ ሆርቲፍሎራ ኤክስፖ ከንግዱ ትርኢት ባለፈም የኢትዮጵያን እያደገ የመጣውን የሆርቲካልቸር ዘርፍ ለማሳየት፣ ኢንቨስትመንትን ለመሳብ፣ የንግድ ልማትን ቀጣይነትና ፈጠራን በማጎልበት እየተነደፈ ስትራቴጂካዊ መድረክ በመሆኑ የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ዋና ስራ አስፈጻሚ ቴዎድሮስ ዘውዴ ተናግረዋል። የሆርቲካልቸር ዘርፉ በኢትዮጵያ በርካታ አስተዋጽኦዎች እንደሚያደርግ ያነሱት ኃላፊው ከዚህ ውስጥም ለሴቶችና ለወጣቶች የስራ ዕድል መሆኑን ጠቅሰው በዚህም ከ20 ሺህ በላይ ቀጥተኛ ስራዎችና ቀጥተኛ ያልሆኑ የስራ ዕድሎችን መፍጠር መቻሉን ስራ አስፈጻሚው አክለው አንስተዋል። በኢትዮጵያ ቀዳሚ 3 የኤክስፖርት ገቢ ፈጣሪዎች መካከል ደረጃ በመያዝ በ100 ሚሊዮን የሚቆጠር ዶላር በየዓመቱ ገቢ የሚያስገኝ ዘርፍ መሆኑንም ጠቁሟል። ይህ ሆርቲፍሎራ ኤክስፖ የ2025 ኢትዮጵያን የበለጸገ ሆርቲካልቸር ዘርፍ ለማሳየት፣ ኢንቨስትመንትን ለመሳብና ዓለም አቀፍ አጋርነቶችን ለማጠናከር ወሳኝ መድረክ መሆኑም በመግለጫው ተነስቷል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ ዩናይትድ ስቴትስ የማዕከላዊ ባንክ ከፍተኛ ግብር እንዳይጥል ማስጠንቀቋ ተመላከተም። ለተሰጠው ማስጠንቀቂያ የአሜሪካው ፕሬዝዳንት ትራምፕ በአቅርቦቶች ላይ ከፍተኛ የዋጋ ጭማሪ ማድረጋቸውን እንደ ማሳያ አንስተዋል ብለዋል ዘገባዎቹ። ሌላኛው ምክንያት ደግሞ ካለፈው ታህሳስ ወር አንስቶ የሀገሪቱ የባንክ ወለድ 4.3 በመቶ ማደጉ ስለመሆኑ ጥናቶችን ዋቢ በማድረግ ቢቢሲ ዘግቧል። የምጣኔ ሀብት ባለሙያዎች ውሳኔው የአቅርቦቶችን ዋጋ አሁን ካለው አንጻር በአጭር ጊዜ ውስጥ ከፍ ሊያደርግ እንደሚችልና የንግድ ሁኔታውን እንደሚለውጠው ተናግረዋል። ትራምፕ ከዚህ ቀደም ባደረጉት ንግግር የዋጋ ጭማሪው በገበያው ላይ አለመረጋጋት እንደሚፈጥር አምነው በመተግበር ላይ ያሉት ፖሊሲዎች ደግሞ ወደ ዘላቂ እድገት የሚያስመሩ ናቸው ሲሉ መደመጣቸውን የዘገበው ቢቢሲ ነው። የዕለቱ የአሻሜ ቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል።